ሰላም ጤና ይስጥልኝ። በዛሬው ቲፓችን የኢትዮጵያ ንግድ ባንክ ሲቢ ብር የሚባለው አፕሊኬሽን እንዴት መጠቀም እንዳለባችሁና በምን ሁኔታ እንደዚህ መጫን እንዳለባችሁ የሚያሳይ ቲፕ ይዘንላችሁ መጥተናል። እንድትከታተሉን በአክብሮት እንጋብዛችኋለን። የኢትዮጵያ ንግድ ባንክ ሲቢ ብር የሚባለው አፕሊኬሽን እንግዲህ የኢትዮጵያ ንግድ ባንክ ሲቢ ብር የሚባለው አፕሊኬሽን በጣም ምርጥ አፕሊኬሽን እና እንግዲህ በጣም ለህዝቡ በጣም ጠቃሚ የሆነ ሁላችንም መጠቀም ያለብን በጣም ምርጥ አፕሊኬሽን ነው። ብር ለመላክ ብር ለመበደር እንኳን ያለ ማስያዣ ብር የሚያበድር በጣም ምርጥ አፕሊኬሽን ነው። ሁላችንም ይሄን አፕሊኬሽን በስልኮቻችን ጭነን በጣም በትክክሉ ከተጠቀምን በጣም የምንጠቀምበት አፕሊኬሽን ነው። ሁላችሁም አሁን በዛሬው ፕሮግራማችን በዛሬው ቪዲዮአችን እንግዲህ አፕሊኬሽኑን ከመጫን እስከ መጨረሻ ያለውን ነገር አሳያችኋለሁ። ምን ማድረግ እንዳለባችሁ አሳያችኋለሁ። በዛሬው ቪዲዮ ስለ አፕሊኬሽኑ የማታውቁ ሰዎች ጥሩ ቲፕ እንደምትይዙ ተስፋ አደርጋለሁ። አብራችሁን እንድትቆዩ በትህትና ጋብዛለሁ። እንግዲህ አፕሊኬሽኑን ከማውረድ ጀምሮ ያለውን ነገር ነው በዚህ ሰዓት ማስተምራችሁ። አፕሊኬሽኑን ለማውረድ ሲቢኢ ብር አፕሊኬሽን ብለን እንገባለን። ሲቢ ብር ፕላስ ይባላል። ሲቢ ብር ፕላስ ነው። እንግዲህ ኦልሬዲ ፕሌይ ስቶር ላይ ይገኛል። እንግዲህ እኔ ጋር ኦፔን ይላል፣ እናንተ ጋር ደግሞ ዳውንሎድ ነው ብሎ እኔ አሁን ዛሬ ማስተምራችሁ እንግዲህ ኦፔን ካደረግን በኋላ እንዴት መጠቀም እንዳለብን አስተምራችኋለሁ። እንግዲህ ኦልሬዲ እኔ ጋር ስለከፈተ ያለውን ነገር ላሳያችሁ። እንግዲህ እዚህ ጋር ምንድነው የሚያደርገው የአፕሊኬሽን እዚህ ጋር አፕሊኬሽኑን ወደ ውስጥ እንደገባን አፕሊኬሽኑ ሊንክድ በባንክ አካውንት የሚል እችኛው አፕሊኬሽን አላት። ሴንድ መኒ የሚል አለ። ወደ ሲቢ ብር መላክ፣ ገንዘብ መቀበል፣ ካሻውት የምትል በጣም ደስ የምትል ፊውቸር ናት። እሷ ደግሞ ካሻውት ማለት ያለ ኢቲኤም ካርድ ከኢቲኤሞች ላይ ብር መውሰድ ትችላላችሁ። ያለ ኢቲኤም ካርድ የፈለጋችሁትን ብር ማንቀሳቀስ ትችላላችሁ። ያለ አካውንት በስልክ ቁጥር ብቻ ካርድ ብር መላክ ትችላላችሁ። ብር የተላከላችሁን ብር መቀበል ትችላላችሁ። እሷን ፊውቸር መጀመሪያ የምታደርጋላችሁ ካሽ አውት የምትለዋን ትጫናላችሁ። ካሽ አውት የምትለዋን ስትጫኑ እንግዲህ በኢቲኤም ይላል። እዚህ እንግዲህ የኔ ስልክ ቁጥር ነው። እንግዲህ እዚህ ጋር አማውንቱን ታስገባላችሁ። አማውንቱን ስታስገቡ ምስጢር ቁጥር ይልካል። ምስጢር ቁጥር ስልክላችሁ ይሄ ምስጢር ቁጥር ኢቲኤሙ ላይ ታስገባላችሁ። የእርሶን ስልክ ቁጥር እዚህ ጋር እንደምታይ አይነት እዚህ ጋር ያለችውን ስልክ ቁጥር አይነት ይጽፋሉ። ከዛ በኋላ ስልክ ቁጥር ቀጥታ ካስገቡ በኋላ ቀጥታ ካሽ አውት ማድረግ ይችላሉ። እዚህ ጋር ደግሞ አማውንት ጽፈው እሱ ምስጢር ቁጥር እንደሰጠ ነው። እንደ ማጭበርበሮች እንዳይኖሩ ነው ምስጢር ቁጥር የሚሰጠው ኦቲፒ ነው። እዚህ ጋር ደግሞ ብር መላክ ትችላላችሁ፣ ለኢንዲቪጁዋልም ለግሩፕም። እዚህ ጋር ስልክ ቁጥር ብቻ በመጻፍ አሁን ለምሳሌ እንደዚህ ስልክ ቁጥር ብቻ በመጻፍ ብሮችን መላክ ይችላሉ። እዚህ ጋር ደግሞ አማውንት ማስገባት ይችላሉ። እስከፈለጉበት አማውንት መስራት ይችላል። እዚህ ጋር ደግሞ አየር ሰዓት መግዛት ትችላላችሁ። እዚህ ጋር ደግሞ ካሻውት እዚህ ጋር ስኬጃል ብዙ ፊውቸር አለው። እንግዲህ እዚህ ጋር ለኮንዶሚኒየም መክፈል ትችላላችሁ። ወደ ሌላ ባንክ መላክ ትችላላችሁ። ነዳጅ መክፈል ትችላላችሁ። ኪውአር ኮድ የሚባለውን ጀነሬት ማድረግ ትችላላችሁ፣ ወይም በሱም መክፈል ትችላላችሁ። የራሳችሁ የሆነ ኪውአር ኮድ ከፈለጋችሁም በራሱ ጀነሬት ማድረግ ትችላላችሁ። ሌላው ደግሞ እዚህ ጋር ሊንክድ አካውንት በሚለው ዋና ንግድ ባንክ አካውንታችሁን አስተሳስራችሁ መጠቀም ትችላላችሁ። እቺኛውን አፕሊኬሽን ለማግኘት አንዴ ብቻ ንግድ ባንክ ሄዳችሁ መጠየቅ